ዝም ማለት አንቺ ራስሽ ዝም በይ ዝም ስለሆነሽ ነው እናንተ ማለት ዝም ያያችሁ ነው እሺ የሚያልቅስ ደነዝ አሁን ቀፋፊ ስታስተላ መምራን ባት ነበር ኑራሽን አከብድብሻለሁ እረፍ እያለቻት እንደ ህፃን ልጅ ዝም በይ ትላታለች። እቺ ሸርሙጣ ልጅ ዝም በይ ማንቺ ዝም በይ ነው እኮ የምትላት። አስከፋሻለሁ ጎዳሻለሁ ነው እኮ የምትላት። እንዳለችውም ኢትዮጵያ ስትሄድ ጎዳቻት። ሩሙ ፕራይቬሲ ነበር አለች ኤልሻዳይ። ኧረ ሰው እንዳይቀርጸን ብላ ትሯሯጣለች አለች። ኮሶ የተላከላ ቪዲዮ ላይ ነው ይሄንን ያየችው። እንግዲህ ኤልሻዳይ ከተሯሯጠች ማን ነበር ያልተሯሯጠው? ኪዲ 13 ኪሎ ማለት ነው። 13 ኪሎ እንደ ሀገር ሰላም። እስቲ አሁን ከጎዳናት በኋላ ምን ትመስላለች? ምን እንዴት ሁኔታ ላይ ናት ብለው ሄደን አየናት ብለው ሰላም ናት መውጣት አትፈልግም ከቤት ብላ ታወራለች። እንዴት እንደሚያቀናበሩባት። ምክንያቱም የጆን ዳንኤል ቂጥላሾች ናቸው። ሁሉ የጆን ዳንኤል ቂጥላሾች ናቸው። አዶንያስ አይቀርባቸውም። ሁሉንም አይቀርብ። ጆን ዳንኤል ከሁሉም ጋር ይቀርባል። ለዛ ከጆን ዳንኤል ነው እንጂ የሚያጡት ከአዶንያስ ምንም የሚያጡት ነገር የለም። ግዴታ ማሽቃበጥ ያለባቸው ለጆን ዳንኤል ነው። እንደገና ደግሞ በሰባተኛ ፎቅ ውስጥ ይወጣል፣ በስምንተኛ ቆርቆሮ ይቀዳል የሚል አጎት ሆረር የመሰለ ፊልም ሰምቷል። አዳሜ ከነጣራው ይጠብቃል። ዘመኑ የደደብና የሌባና የሸርሙጥ አድናቂ ዘመን ነው። ያንን ዘመን የተቀላቀሉት ጃኒም በአዲስ አበባ ምድር ምንም አታረጋቸው። ምክንያቱም አዲስ አበባ ላይ ዘመድ የላት፣ ታላላቅ ወንድምና እህት እንኳን የላት። እናትና አባቷ ራሱ የኔ አይነት እናትና አባት ገጠሬዎች ናቸው። ለዛ ምን ያደርገዋል? ከሷ እጅ ነው የሚጠብቁት። ጆን ዳንኤልን ከሚጣሉት አዶንያስ ሲጀምር አይግባባቸውም። ስለማይግባባቸውም ነው የሚጠሉት። አስመሳይ ነው የሚሉት። የኔ ቆንጆ አይላቸውም። ከጃኒ ደግሞ ምን ያገኛሉ? እሷ ላይ ቢፈርዱ ይሻላል። ገባችሁ? ዘሴት አንቺ ራስሽ ዝም በይ ዝም ስለሆነሽ ነው እናንተ ማለት ዝም ያያችሁ ነው እሺ የሚያልቅስ ደነዝ አሁን ቀፋፊ ስታስተላ መምራን እቺ 13 ኪሎ ከመሄዱ አንድ ሳምንት ነው ምናምን በፊት ነው እንደዚህ የተሰዳደቡት። ዝም በይ ኑሮሽን አከብድብሻለሁ አለች። ገባችሁ? ያ እኔ አላወራም ብዬ ነው ጋይስ። እመቤቴ እናንተን የሆነ ጊዜ ባሽሙር ሰደበቻችሁ። ማርያም ፋሚሊዎች አልተወኝ ስላሉ ደበራት። እኔ አላወራም ላይ አጠራቅሜ ነው። ጃኒ ጌሙን አቋርጣን የወጣችሁ እዚህ ላይ ታችሁ ከሆነ ትታቸው ወጣች። በቃ እኔ ብዙ ነገር ታረገኛለች ሲተራቀምብኝ ነው የምናገረው፣ ግን አሁንም አልተናገረች። እሺ ጌሙን አቋርጣን የወጣችሁ ኤልሹ እናቺ 13 ኪሎ እና የሆነች ልጅ ነች አላውቃትም። አራት ሆኖ እየተጫወቱ ዝም በይ ኑሮ አከብድብሻለሁ ትላታለች። እቺ ቆሻሻ ልቃሚ ሚዛን ላይ እንኳን ስትወጣ በኪሷ ድንጋይ የምትይዝ ሴትዮ በአሁን ታይም ፓስፖርቴን ይዤ ሽመልስ አብዲሳን አግብቼ ማምጣት ይችላል። ምክንያቱም ፓስፖርት አለኛ የውጭ ዜጋ ነኝ። መጀመሪያ እኔና ኤልሻዳይ ከሀቢባ ጋር ምናምን እንትን ብለን ነበረ። ከዛን
ስንመለስ ሊያ በእኔ የሆነ ነገር ደብሯት ምናምን እኔ በቃ ልተኛና እናንተ ተዝናኑ አለችን ማለት ነው። ከዛን ኤልሻዳይ እንደውም አይ ባንቺን የመጣ ነው እኛ ከአንቺ ጋር እንዝናናለን ስትላት አይ እኔ ደክሞኛል እና እኔ ልተኛ እናንተ ሂዱ አለችን። ከዛን እኛ ወደ ነጃኒ ጋር ሄደ ማለት በመጨረሻ ታይም ላይ ማለት ነው። ጃልተከል የሚባል ቦታ መጨረሻ ሊወጡ አካባቢ እኔና ኤልሻዳይ ሄደን ኤልሻዳይ እኔ ነኝ ኤልሻዳይ ነው የወሰድኳት እዚህ እንሆን ያለች። ከዛም በኋላ ላይ መጨረሻ አካባቢ ላይ ሄድን ምናምን። ከዛን ጃልተከል የሚባል ፕራይቬት ጃልተከል ውስጥ ፕራይቬት ሩም የሚባል ነገር የለም። እነ ጆሲ ነበሩ፣ ወንዱ ጃኒ ነበረ፣ የአዶናይ ማናጀር ነበረ፣ ሁሉም ሰው ነበረ። እዛ ጋር ያልተቀረጸ ሰው የለም። እንደውም እኔ ጃኒ ኤልሻዳይ ቪዲዮ አዶናይ ቪዲዮ እንትን በኤልሻዳይ አካውንት ተለቋል። በቃ እንደዛ ነበር የነበር ነው ጃልተከል ማለት ነው። ከዛም በኋላ ላይ ኢቨን የኔ ስልክ ጃኒ ጋር ነበረ። ስልኬን ጃኒ ይዛው ከዛም በኋላ ላይ የኔ ዊል ፔፐር 444 ነው። ከዛ በፊት ከአዶናይ በፊት ነበር እኔ 444ን እንትን ምለው። ጃኒም ታውቃለች ይሄንን። ከዛን አዶናይ ስልኬ እንደማይዞት 44 የማን ነው ሲል የኔ ነው ስለው ያዘው ስልካችንን እንዳንጠል ብሎ ያዘ። ከዛ ስንወጣ ሰጠን ማለት ነው። ከወጣን በኋላ ጃልተከል ተጨርሶ ወጣን። ከዛ ነው ሄደን ሚኒሊክ ሆቴል ሄድን። ሚኒሊክ ሆቴል የሚባል ማለት ነው። ሚኒሊክ ሆቴል ነው እንጂ ፕራይቬት ሩም የነበረው ጃልተከል አይደለም እዚህ ጋር። ከዛ ሚኒሊክ ሆቴል ደግሞ ስንሄድ እኛ ብቻ እኔና ኤልሻዳይ ብቻ አይደለም የነበር ነው። ጃፒ ነው ናፒ የሚሉት ልጅ አለ፣ የአዶናይ ካሜራማን ዳጊ አለ። ዳጊ የቬሮኒካ ካሜራማን ነው፣ የሌኒዝ የቬሮኒካ እሱ። እነሱ ተጣሉ ተታረቁ። እኔ ምንም እንትን ምንም ሰው አይደለሁም፣ የማንም ደጋፊም አይደለሁም እዚህ ጋር። እኔ እንደተናገርኩት ገለልተኛ አካል ነኝ። እኔ ጆን ዳንኤልም ጓደኛዬ ነው፣ ጃኒም ጓደኛዬ ናት። በመሀላቸው ገብቼ አንተ እንዲህ ነህ አንቺ እንዲህ ነሽ ማለት አልችልም። በቃ የተፈጠረባቸው ነገር እንደ ሰው አሳዝኖኛል። ሲጠይቁኝም አስተያየት አልሰጠውም። ራሳቸው መጥተው ያብራራሉ እና እኛ አልቀረጽናትም። ቀደም አብረን ነበር አይደል እያወራን የነበረው። ለእሷም ስለነግራት ነበር አልቀረጽናትም። እኛ የቀረጽናት ቪዲዮ የለም። አብራቸው ነበረች። በነገራችን ላይ እግዚአብሔር ምስክሬ አብራቸው እያወራች ምንም ጸብ እንደሌለ ፍቅር እንደሆኑ ከነሱ ጋር የሚያገናኘው አንዳች ነገር እንደሌለ ጃኒ ራሱ ተናግራለች። እንግዲህ ከባለቤቱ ያወቀ ቡዳ ነው። ጃኒ ራሷ ያንን ያለችው ከየት ፈጥረው እንደሚያወሩ ነው ግራ የገባኝ። ቤቱም ቢራቢሮ በቢራቢሮ አድርጉልኝ ቤተሰብ አደራ። ቀጥሉ እና በቃ ከኛ ጋር የሚያገናኘው ነገር የለም። ኢቭን አሁን ይሄ ወሬ ከሊያ ነው የመጣው አይደለ? ሊያ ራሱ እነሱ ላኩልኝ ብላ ስማችን አልጠራችም፣ እነሱ ላኩልኝም አላለችም። ይሄም ባላለችበት ሁኔታ የሆነ እንትን ስትኛ ከሊያ ጋር አልተጣላንም፣ ከእሷ ጋርም አልተጣላንም። እና ተጣልተዋል እንዲህ አለች የሆነ ነገር ስትናገር የእኛ ፎቶ እየተለጠፈ ከዛ ደግሞ እሷ የሆነ ነገር ስትል የእኛ ፎቶ እየተለጠፈ ሰው የራሱን መላምት ይሰጣል እንጂ እሷም የኛ እነሱ ናቸው ቀርጸው ይላኩልኝ አላለችም። እኛ በዚህ ደረጃ ጃኒን እንትን የምንል ሰዎች አይደለንም እና እኛ አይደለንም የቀረጽናት። ይሁን የሚል ብዙ ንግግሮች ጃኒና አዶናይን እዚህ ነገር ውስጥ እንዲገቡ ያደረጋችሁት አም ሶሪ ቱ ሴይ ዛት ኤልሻዳይ እና ኪዲ ናችሁ። ጃኒ የዋህ ናት፣ ስለ እውነት ለመናገር እብድናት ቀውጢናት ምናምን፣ ግን እዚህ ያደረሳችኋት እናንተ ናችሁ፣ ያደረሳችኋቸው እናንተ ናችሁ። እኔ መጀመሪያ ስለማቅ ተናግሬያለሁ። ከመጣላታቸው ከመስማቴ በፊት ያ ነገሮች ሁሉ ሲሆኑ መጥቼ አንድ በጣም በጥምቀቱ ጊዜ አስነዋሪ አጸያፊ ነገር ሰምቻለሁ። መናገር ከበደኝ ያልኩበት ምክንያት ይሄ ነው። መናገር ስላልፈለግኩ ነው። እና እንግዲህ እንድትጣሉ ምናምን አይደለም፣ ግን ሰዎች ጓደኛ ሆነው ቀርበዋችሁ ምን ያህል እንደሚቀኑባችሁም በዛው ታውቃኔ። ኤልሻዳይ ቆንጆ ነሽ፣ ምንም የሚጎልሽ ልጅ አይደለሽም። ስለ እውነት ለመናገር አንቺም ትንሽ ጊዜ በኋላ ቀለበት ልታስሪ ያሰብሽ ልጅ እንደሆን ሻቃለው። አንድ ባለሀብት ትን እንደሚልሽ አሁን ያለሽበት ቦታ የደረሽ እንድትደርሽ ያደረገሽ ምናምን ነገር አለ። ግን ምንም ሳይጎልሽ በዚህ ደረጃ ለምን ምን አረገችሽ? ታናሽሽ ናት። ብታድግ የእሷ እድገት ያንቺ እድገት ነው። አንቺ እግዚአብሔር ሁሉን ነገር የሰጣሽ ሴት ነሽ። ምንስ የእሷ ነገር እኔ አይገባኝም። መቼም የእሷም የኪዲም የሌላውም ለአንቺ ሊመጣልሽ አይችልም። የራስሽ ነገር እግዚአብሔር በፈቀደው የሚሰጥሽና ያለሽ ነው። ኪዲስ ብትሆኝ ምንም የጎደለሽ ልጅ አይደለሽም። ይኸው ቀለበት አድርገሻል። እግዚአብሔር የሚያደርግላችሁ ይበዛል። እናንተ
ከምትፈልጉት ይልቅና እንደኔ እንደውም እውነቱን ልንገራችሁ ሰው የሚያከብራችሁ ጨዋነትን በተሞላበት በቃ ቪዲዮን የላክነው ከጎንደር ለሊያሾ እኛ ነን። ጃን ዳንኤልም የጃኒም ብዙ ነገሮች የላኩት ለሊያሾ እኔ ነኝ ይቅርታ በቃ ብላችሁ ወደ እንትኑ ሌላው ይሄ እዚህ ሚዲያ ላይ ያረጠውና እንትን ያለውን ተውት፣ እኔንም ተውኝ። ግን እውነቱ እሱ ነው። እኔም የተላከልኝ ከእናንተ መሀል ስለሆነ ነው። ግን እንደዚህ ብዬ ስም መናገር ስለማልፈልግ ሊያሾ ቢዝነሷ ነው። ዩቱብ ላይ መለፍለፍ ስላለባት ወጣ ይሄ ነው ብላለች። ግን አሁን እነሱ ራሱ ስለ ሊያሾ የሚሉት ነገር ሊያሾ ይሰማል ወይ ቀለበት ሊያደርጉ ጆን ዳንኤል ቀለበት ልታረግ አታለያያት ቀለበት አረግ በኃይለኛው ሆነን በርቱ ብለን እንመክራለን። አንተም ጆን ዳንኤል የራስን ላይ ከልጅ እናት ጋር በደንብ አፍቅረሃል፣ ተንከባክበሃል፣ ቴኬር አርጋት ለእይታ ሳይሆን የእውነት ወዳ አዶና የወደዳት የእውነት ሊያገባት የእውነት ሊወደዳት ኤድመንድ የምትባል ስታገጥ የእንጨሽበት ኤድመንድ 7 ሴት ይዘለት ይመጣ 7 ሴት ይዘ ይመጣ ውሰድና ለሌላ ሽጣቸው ይሰማል